ሰው እንዳይጠፋ ዲያብሎስ እንኳን ይማር። ይህን የተናገረች ሴት ተራ ሰው አልነበረችም። በእንባ የተቀደሰች፣ በጸሎት የተጋደለች፣ በምህረት ሰማይን ያስደነቀች የኢትዮጵያ ቅድስት ናት። በዛሬው የትረካ ክፍላችን ስለ እናታችን ቅድስት ክርስቶስ ሰምራ የተጋድሎ ታሪክ እናቀርባላችኋለን። በሸዋ ሙልካ ክፍለ ሀገር በተባለ ስፍራ ከቅዱስ ደረሳኔና ከቅድስት ኤለኔ የተወለደ ሕፃን ነበረች። ስሟም ክርስቶስ ሰምራ። ከልጅነቷ ጀምሮ በቤተ ክርስቲያን ስርዓት አደገች። ብሉይ ኪዳንን ተማረች፣ አዲስ ኪዳንንም ተማረች። ሌሎች ልጆች በጨዋታ ሲጠመዱ፣ እርሷ ግን በጸሎት ትጠመድ ነበር። ሌሎች የዓለምን ክብር ሲሹ፣ እርሷ ግን የእግዚአብሔርን ፊት ትፈልግ ነበር። ዕድሜዋ ለአቅመ ሔዋን ሲደርስ ወላጆቿ የኢየሱስ ሞዓ ልጅ የሆነውን ሰምረ ጊዮርጊስን አጋቧት። በትዳርም 10 ወንዶችና 2 ሴቶች ልጆች ወለደች። ነገር ግን ክርስቶስ ሰምራ ቤተሰብን እያስተዳደረችም እግዚአብሔርን አልረሳችም። ልጆቿን በእምነት አሳደገቻቸው፣ በጾም በጸሎት በስርዓት በፍርሃተ እግዚአብሔር። ነገር ግን እግዚአብሔር ለእርሷ የተለየ ጥሪ አለው። በዚያን ዘመን አፄ ገብረ መስቀል የተባለ ንጉሥ ይገዛ ነበር። ንጉሡም ስለ ክርስቶስ ሰምራ ቁንጅናዋን፣ ደግነቷን፣ ጥበቧን ሰማ። በመላ ግዛቱ ከተደነቁ ሴቶች መካከል አንዷ ሆነች። ንጉሡም ብዙ አገልጋዮችን ላከላት። ነገር ግን ክርስቶስ ሰምራ የዓለምን ክብር አልፈለገችም። ይህ ሁሉ ከንቱ ነው ብላ ወደ እግዚአብሔር ጸለየች። በዚያን ጊዜ ሊቀ መላእክት ቅዱስ ሚካኤል በራእይ ተገለጠላት። ሰላም ላንቺ ይሁን የተወደድ ክርስቶስ ሰምራ ሆይ ብሎ የሰማይ ህብስት አመጣላት። በዚያን ቅጽበት መንፈስ ቅዱስ በውስጧ ሞላ። ከዚያም በቅዱስ ሚካኤል ስም ቤተ ክርስቲያን አሰራች። ከቀናት ባንዱ ከአገልጋዮቿ አንዷ በርኩስ መንፈስ ተረበሸች። መታዘዝ አቆመች። ቅድስቷ ደጋግማ መከረቻት፣ ነገር ግን ልትሰማ አልቻለችም። በዚህ ምክንያት ክርስቶስ ሰምራ እጅግ አዘነችባት። ብላቴናዋም ሞተች። በዚያን ቅጽበት ዓለም ሁሉ የጨለመባት መሰላት። የነፍስ ግድያ ሆነብኝ ብላ በመራራ እንባ አለቀሰች። ክርስቶስ ሰምራ በምድር ላይ ተደፍታ ወደ እግዚአብሔር ጮኸች። አቤቱ ጌታ ሆይ ማረኝ፣ ፈጣሪ ጸሎቴን ስማ። የሞተችው አገልጋይ ከሞት አቤቱ ጌታዬ ማረኝ እያለች እና ፈጣሪም ጸሎቷን ሰማ። የሞተችው አገልጋይ ከሞት ተነሳች። በዚያን ቀን ክርስቶስ ሰምራ አንድ ነገር ተረዳች። በዓለማዊ ሕይወት እያለው ይህን ተአምር ካደረገልኝ ዓለምን ትቼ ሙሉ ለሙሉ ለእግዚአብሔር ብኖር ምን ያህል ጸጋ ይሰጠኛል ስትል፣ ከዚያ በኋላ ባለቤቷን፣ ልጆቿን፣ ቤቷን፣ ንብረቷን ትታ መነኮሰች። ይህ ነበር ቅድስት ክርስቶስ ሰምራን የሕይወት አቅጣጫዋን፣ የሕይወት መንገዷን የቀየረው። ወደ ደብረ ሊባኖስ ገዳም ሄደች። በዛም በጾም በጸሎት በስግደት ሌት ተቀን ትጋደል ጀመር። ነገር ግን የመጨረሻ ልጇን ከእርሷ ጋር ይዛው ነበር የሄደችው። አንድ ቀን ሕፃኑ እናቱን አጣ፣ አለቀሰ፣ ተራበ። በዚያ ጊዜ አንዲት ሴት ልታነሳው ስትቀርብ ቅዱስ ሚካኤል ፈጥኖ ደረሰ። ሕፃኑን ወስዶ ወደ ገነት አስገባው። ክርስቶስ ሰምራ ተመልሳ ስትመጣ ልጇን ሞቶ አገኘችው። መራራ ሐዘን አዘነች። ነገር ግን ቅዱስ ሚካኤል ተገልጦ ልጅሽ በገነት ነው ብሎ አጽናናት። ከዚያ በኋላ ወደ ጣና ባህር ሄደች። በውሃ ውስጥ ቆማ አንድ ቀን አይደለም፣ አንድ ወር አይደለም፣ 12 ዓመት ተጋደለች። ስጋዋ ተበሳሳ። አሳዎቹ በሰውነቷ ውስጥ ይገቡ ነበር፣ ይመላለሱ ነበር። ነገር ግን አልተመለሰችም፣ አልደከመችም፣ ጸሎቷን አላቆመችም።
ከብዙ ዘመናት ገድል በኋላ ጌታችን ኢየሱስ ክርስቶስ ተገለጠላት። ምን ላድርግልሽ አላት። ክርስቶስ ሰምራም የሰማይን ክብር አልጠየቀችም፣ ወርቅ አልጠየቀችም፣ ክብር አልጠየቀችም። እንዲህ አለች፣ አቤቱ ዲያብሎስን ማረልኝ፣ የሰው ልጅ እንዳይጠፋ አለች። ሰማይ ዝም አለ። መላእክት ተደነቁ። ምክንያቱም ከፊቷ የነበሩትም ከኋላ የሚመጡትን ቅዱሳን ያልጠየቁትን ጠየቀች። ጌታም ቅዱስ ሚካኤልን ወደ ሲኦል ውሰዳት ብሎ አዘዘው። ወደ ሲኦል በደረሱ ጊዜ ሳጥናኤል ብላ ጠራችው። ዲያብሎስም ማን ነው የጠራኝ አለ። እኔ ነኝ አለችው። ለምን መጣሽ? ከፈጣሪ ጋር ላስታርቅ። ዲያብሎስም ተቆጣ። እጇን ይዞ ወደ ሲኦል ወረወራት። በዚያን ቅጽበት ቅዱስ ሚካኤል በብርሃን ሰይፉ ሲኦልን መታው። ሲኦል ተከፈተ። በውስጡም በስቃይ ያሉ ነፍሳት ታዩ። ነፍሷ በብርሃን ተሞልታ ነበርና 10,000 ነፍሳት በዙሪያዋ ተሰበሰቡ። እርሷም ከሲኦል አወጣቻቸው። ይህም የሆነው በግንቦት 12 ቀን ነው። በመጨረሻም ጌታ ቅድስት ክርስቶስ ሰምራን ስምሽን የጠራ ገድልሽን የሰማ በዓልሽን ያከበረ እምርልሻለሁ ብሎ ቃል ኪዳን ገባላት። ነሐሴ 24 ቀንም ነፍሷ በመላእክት አጅባ ወደ ሰማይ አረገች። የቅድስት ክርስቶስ ሰምራ ረድኤት በረከት አማላጅነት